ይሄ አሁን በስልጣን ላይ ያለው የብልጽግና መንግስት ከሰራዊት ፍቅሬ ጋር እንደ ኢህአዲግ አይደለም ራቅ ብሎታል። ስለዚህ መቅረቢያ መንገድ ፈልጎ ነው ቲክቶከር መሆን የፈለገው የሚል አንድ ሐሳብ ይዣለሁ። ይሄ አሁን በስልጣን ላይ ያለው የብልጽግና መንግስት ከሰራዊት ፍቅሬ ጋር እንደ ኢህአዲግ አይደለም ራቅ ብሎታል። ስለዚህ መቅረቢያ መንገድ ፈልጎ ነው ቲክቶከር መሆን የፈለገው የሚል አንድ ሐሳብ ይዣለሁ። አንድ ጥያቄ ለመጠየቅ ይዣት የመጣኋት ነበረች። ቃሏ ታስደነግጠው ይሆን? እኔን በተለይ አንተን ላስደነግጥ ይችላል። ለኔ ግን ለሰርሽ በሚቀርብበት ቋንቋው ተመጣጣኝ ይሆን ወይ በሚል እያሰብኩ ነበር። ካወራናቸው አንድ ጥያቄ ለመጠየቅ ይዣት የመጣኋት ነበረች። ቃሏ ታስደነግጠው ይሆን? እኔን በተለይ አንተን ላስደነግጥ ይችላል። ለኔ ግን ለሰርሽ በሚቀርብበት ቋንቋው ተመጣጣኝ ይሆን ወይ በሚል እያሰብኩ ነበር። ካወራናቸው ተዋናኝ የመሆን ፍላጎት ነበረኝ ያለች ጃኒ ሚሏት የአዶናይ ፍቅረኛ አሁን ቲክቶከር ናት። እንደው ተመልሰን እዛው አዶናይ ሆነ እንዳትለኝ። አዶናይ። ስለዚህ ኪነ ጥበቡ አለ ወይ በህይወት ማለት ነው? በነገራችን ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለው። ሞቲቬሽናል ነው ምናምን ነው የራሱ መንገድ ነው እሱ። አይ ሎጎ እኮ ሰግጡ ፈምስ ነው። ሰግጥ ፈምስ እኮ ነው። አይ እሱ አይደለም። ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው። እኛ የተጠራነው አፍሮሃብ የሚል ካምፓኒ ነው የተጠራነው። አፍሮሃብ ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለው። ሞቲቬሽናል ነው ምናምን ነው የራሱ መንገድ ነው እሱ። አይ ሎጎ እኮ ሰግጡ ፈምስ ነው። ሰግጥ ፈምስ እኮ ነው። አይ እሱ አይደለም። ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው። እኛ የተጠራነው አፍሮሃብ የሚል ካምፓኒ ነው የተጠራነው። አፍሮሃብ ይሄ ሰውዬ ያለውን አላየሁትም። ሆነ ስፔክ ይሄኛውን ሌላውን ነው ያየሁት። እንደዚሁ ትልቅ ሰው ይባል ጻፈው እና መጀመሪያ እኔ ደግሞ ከዚህ ልጅ እነሱስ ምን ነካቸው ብዬ ልጀምር። ይሄ ሰውዬ ያለውን አላየሁትም። ሆነ ስፔክ ይሄኛውን ሌላውን ነው ያየሁት። እንደዚሁ ትልቅ ሰው ይባል ጻፈው እና መጀመሪያ እኔ ደግሞ ከዚህ ልጅ እነሱስ ምን ነካቸው ብዬ ልጀምር። ማስታወቂያን እሱ ይስራት ይባላል። ደግሞ የብዙ የክልል መንግስታት የፌዴራሉንም ቢሆን የዘመን መለወጫቸውን በሱ ማስነገር ይሽቀዳደማሉ ለወረፋ። ሰማያዊ ፈረስ የሚል ፊልሙ በነብይነት